በቆይታቸው ምን ይከለከላል? አንደኛው መዳራት ክልክል ነው። መዳራት ዝሙት ነው። የዝሙት ዋዜማ ብቻ አይደለም፣ መዳራት ዝሙት ነው። እንኳን መዳራት ወንጌል ወደ ሴት አይቶ የተመኘ አመነዘረን ያለው እንኳን በንክኪ መዳራት። አንዳንዶቹ ነገ እንጋባለን እንደው ብንላፋ ምን ችግር አለ? እንደው ብንሳሳ ምን ችግር አለ? ችግርማ አለው። እንዲህ ይላል ኤርምያስ 17 ቁጥር 27 ላይ የተዳሩትንም እግዚአብሔር አዘነባቸው። ከኃጢአት ሥራዎች አንዱ መዳራት ሮሜ 13 ቁጥር 13፣ ሁለተኛ ቆሮንቶስ 12 ቁጥር 21 መዳራት ማመንዘር፣ ይሄንን የሚያደርጉ የእግዚአብሔርን መንግሥት አይወርሱም ይላል። አንዳንዶች እንዴት ይሆናል እንዴት ይቻላል ይላሉ። ይቻላል ይሆናል። ጠንከር አድርገን ስንናገር ሁላችን ብቁ ሆነን አይደለም፣ ግን ብቁ ዜጋ ለማፍራት ነው፣ ነፍስ ለማዳን ነው። የእግዚአብሔርን መንግሥት አይወርሱም። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 21 ለፍቅረኛ ብለሽ ለመዳራት ብለሽ የእግዚአብሔርን መንግሥት ይቅርብሽ፣ ለመዳራት ብለህ የእግዚአብሔር መንግሥት ይቅርብ። ይህ ሁሉ ጾም፣ ጸሎት፣ ድካም ይቅር። መቼም መምሸቱ አይቀርም፣ መሽቷል። መንጋቱ ይቀራል እንዴ? ዛሬ አይ መንጋት የለበትም ብለን ሰልፍ ብንወጣ መንጋቱ ይቀራል? እሺ ሞት ይቀራል። ስለዚህ ሞት አይቀርም፣ ጽድቅና ኩነኔም አለ። ስለዚህ ከኩነኔ አንዱ መዳራት ነው። እንዲህ የሚያደርጉ ዕድላቸው ሁለተኛ ሞት ነው ይላል ራእይ ምዕራፍ 21 ቁጥር 7። ልጆቻችን መዳራት ይቅር ታቀቡ ምንለው ለዚህ ነው። ታገሱ እስከ ጋብቻ። እንዲህ የሚያደርጉ የእግዚአብሔር መንግሥት አይወርሱም፣ ዕድላቸው ሁለተኛ ሞት ነው አለ እኮ ራእይ ምዕራፍ 21 ቁጥር 7። ሁለተኛ ሞትም ወደ ዘላለም የእሳት ባህር መጣል ነው። ታዲያ ይሄ አይቀርም። እግዚአብሔር የማያደርገውን አይናገርም፣ የተናገረውን አያስቀርም። ወኩሉ ዘይፈዴወ ከመ ምግባሩ፣ ሰው እንደየሥራው ይከፈለዋል። የተዳራ ያመነዘረ የነፍስ ሞት ያገኘዋል። ለዚህ ነው ልጆቻችን አስረግጠ የምንናገረው። አትኮነኑብን፣ አንኮነን፣ እንጽደቅ። ከመጠናናት እስከ ትዳር ዓላማው ለጽድቅ ነው። በጋብቻ በፍቅረኝነት ምክንያት የእግዚአብሔር ጸጋ እንዳይቀርብን። ከዚህ አንጻር መዳራት ዝሙት ክልክል ነው። ይህ የሚፈቀደው በጋብቻ ብቻ ነው። አንዳንዶቹ ነገ እኮ እንጋባለን ምን ችግር አለ? እንጋባለን እንዳልክ ሁሉ ላትጋቡም ትችላላችሁ። መተጫጨት ማለት መጋባት አይደለም። በዋዜማው ሊቋረጥ ይችላል። ካልተግባቡ፣ እግዚአብሔር ካልፈቀደ፣ ሁኔታዎች ካላግባባቸው። ሌላው አብሮ መኖርም ክልክል ነው። አንዳንዶች አንድ ቤት ተከራይተው ይኖራሉ ገና ሳይጋቡ። ቅድመ ጋብቻ እንደ ባለ ትዳር እንቅስቃሴ ማድረግ ክልክል ነው። ባሌ ሚስት የሚባለው በአደባባይ ከተጋቡ በኋላ ነው። ለእያንዳንዱ ባል ይኑራት ነው ያለው፣ ፍቅረኛ ይኑራት አላለም። ወደ ሩካቤ ለመሄድም ልጅ ለመተካትም ባልና ሚስት ከተባሉ በኋላ ነው። አንደኛ ቆሮንቶስ ምዕራፍ 7። ስለዚህ ወገኖች አብሮ መኖርም ክልክል ነው። ለመዳራት፣ ለዝሙት፣ ለእርግዝና፣ ቁርባኑም ተክሊሉም እንዲቀር ለመሰናክል ምክንያት ይሆናል። በየቤታቸው መኖር፣ ታይታ ማብዛትም ክልክል ነው። ውዳሴ ከንቱ ይጠልፋቸዋል፣ ለሐሜት ምክንያት ይሆናሉ። ይህን የመሳሰለው ክልክል እንደሆነ ለማስረዳት ነው። ሌላው አምስተኛው ፈቃደ እግዚአብሔርን ለማወቅ። ይህን ተናግሬ ያበቃለሁ። ፈቃደ እግዚአብሔርን አሁን የተጫጩ ልጆች የሚከለከለውንም ተጠብቀው ሲኖሩ ታዲያ የእግዚአብሔርን ፈቃድ በምን ያረጋግጣሉ? ታዲያ እሱ ባሌ እንደሚሆን ሚስቴ እንደምትሆን በምን አውቃለሁ ቢሉ አንደኛው በሕጉ ሚዛንነት ነው። እየጸለዩ ንስሐ እየገቡ በእግዚአብሔር መንገድ እየኖሩ ሲጠናኑ የእግዚአብሔር ሕግ ወይም የእግዚአብሔር ሚዛን የፈቃዱ መገለጫ ሆናቸዋል። እግዚአብሔር ጋብቻን ፈቅዷል። እሱ እኮ ፈቅዶ ጨርሷል። እኛ እንዴት እንወቅ ለማለት ነው። አሁን ምንለየው በሕጉ ሚዛንነት ነው። የተዋደዱት ለጋብቻ ከሆነ ዘር ለመተካት ከዝሙት ጠንቅ ለመዳን በሥጋው ደሙ ተወስነው እግዚአብሔርን ደስተኛ ያሰኙ ለመኖር ከሆነ ይህ እግዚአብሔር የፈቀደው ነው። በእግዚአብሔር ቃል ሚዛንነት ፈቅዷል አልፈቀደም ይባላል ማለት ነው። ለምሳሌ ፍቅረኛሞች ሆነው እየተዳሩ በየጫካው በየፔኒሶኑ እያመነዘሩ ከሆነ
እግዚአብሔር ፈቅዷል ወይ ቢሉ ይሄ መዘባበት ነው። ማመንዘርን እግዚአብሔር አይፈቅድም፣ ክብር ይግባው። ስለዚህ ለልፊያ ለመዳራት ለፈቃደ ሥጋ ከሆነ ምንም መጠየቅ አያስፈልግም፣ እግዚአብሔር አልፈቀደም። ታቅበው ክብራቸውን ጠብቀው ለቅዱስ ጋብቻ ከሆነ ግን እግዚአብሔር ፈቅዷል። የፈቃዱን ምስጢር አስታውቆኛል ይላል በሕጉ ኤፌሶን ምዕራፍ 1 ቁጥር 6። የእግዚአብሔር ፈቃድ ይታወቃል በቃሉ ውስጥ፣ በእግዚአብሔር ቃል ውስጥ ነው። ይሄንን ይወዳል፣ ይሄንን አይወድም፣ ይሄንን አድርጉ ብሏል፣ ይሄን አታድርጉ ብሏል የሚባለው።